እንደ ዜጋ ሳንቆጠር በጣም ተሰምቶኛል። ፈለገ በጣም 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 ማለት ወገን የላቸው ዘመድ የላቸው ብዙዎቹ ንብረት አላቸው ተቀምጠው ብዙዎቹ ህጋዊ የነበሩት ህጋዊ ነበሩ ግን ህጋዊ ያልሆኑት ህግ የሚያስጠብቅላቸው ስለሌለ ነው። አብረው እየሰራ ጠፍቶኛል ብሎ ይበለቅባቸዋል። ደሞዝ አልሰጥ ሲሉ ሲርባቸው ችግር ሲኖርባቸው ይጠፋሉ። ነፍሳቸውን ለማዳን ሄደው የሚያመለክቱበት የሚያስተካክልላቸው ወገን የለም። አገር ትኬት ቆርጠን እንግባ ሲሉ መንገዱ ዝግ ነው። እንደ ወንጀለኛ ታይተው መቼ ነው ሻገር የሚገቡት? የታመሙ ሰዎች ሆስፒታል መግባት አልቻሉም። ምክንያቱም አፕሊኬሽን አለ ተወከልና የሚባል የላቸውም። ምን ይሆኑ? ሙቶባቸው እንኳን ሬሳ ለማን ያመልክቱ? የሚቀፍ